ሰላም ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ አለው እግዚአብሔር ይመስገን ፈገግ እያልኩ ነው የመጣሁት ዛሬ። ሳቅን የቤት አይጠፋም ማለት ነው። እግዚአብሔር ይመስገን። እንዴት ናችሁ? ስራ፣ ጤና ሁሉ ሰላም ነው ወይ? እንዴት ይዟችኋል? እየበረታችሁ ነው ወይ? እኛ ጋር ሁሉ ነገር ሰላም ነው እግዚአብሔር ይመስገን። እና ውድ ቤተሰቦችዬ ስለምትሰጡኝ ስለምታበረታቱኝ ከልብ ከልብ አመሰግናለሁ። ዛሬ ደግሞ የሆነ ሳር ቦታ ምናምን ሂጄ ነው የምቀርጽላችሁ። ቆይ ላሳያችሁ እስኪ። ወደ ታች ባህር አለ፣ ጣና ነው ያለሁት ማለት ነው። ጣና አካባቢ ነው ያለሁት። በጣም ደስ ይላል። እዚህን ቦታ ያሳየች በነገራችን ላይ አይሻ ነች። አይሻ ዩቲዩብ ማለት ነው የኔ ውድ እህት። እሷ ባሳየችኝ ምንድነው ይባለው? እሷ ባሳየችኝ እኔ እየመጣሁ ሰራው ማለት ነው። እና ቦታውን ላስጎብኛችሁ ብዬ ነው። እና ስለምታበረታቱ ከልብ ከልብ አመሰግናለሁ። አሁን የበለጠ ሼር፣ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። ዛሬ ደግሞ ማለት ነው ጓደኛዬ ኢትዮጵያ ውስጥ ነበረች፣ አሁን ወደ ዱባይ ሄዳለች። እስኪ ዛሬ ትወደኛለች አትወደኝም? መውደድ ላይ ሳይሆን እስኪ ለችግሬ ትደርሳለች አትደርስም? ፕራንክ ላረጋት ነው። የፕራንኩ ምንድነው? ባለፈው የሱቅ ተረክቤ ያለ አይታችኛል። ከአይሻ ላይ ሱቅ ወስጃለሁና ትንሽ ገንዘብ ጎደለኝ፣ ስለዚህ ስጭኝ ልላት ነው። እንዴት ትለኛል? እኔ ለፕራንክ ነው እንጂ ልበደራት አይደለም። ከአይሻ ከራሷ ላይ ይበደራል ከባለ ሱቋ ላይ እና አሁን እደውልላታለሁ። ያው እየጠራ ነው ስልኳ። በይሞን የምደውልላት ማለት ነው። ምክንያቱም ቀጥታ መደወል አልችልም። አይ እድል ያታነሳም ጉድ። እርግጥ ከዱባይ ከሄደች አሁን በቅርብ ነው የሄደችው። ይኸው በሌላ ስልክ ተደርባ እየደወለችልኝ ይሄ አይሰራም ማለት ነው። ቆይ ይኸውላችሁ ደወለች ራሷ። ሄሎ እንዴት ነሽ? ሰላም ነው? ምን ነው ዱባይ ስትሄጂ ጣል ጣል አደረግሽኝ? በይ አደንግጫ። ዱባይ መግባት እንደዚህ ጣል ጣል ያደርጋል እንዴ? ስራ አልገባሽማ? እረፍት ላይ ሆነሽ ነው ወይስ ስራ ጠፍቶ ነው? ኢንተርቪው ኦኬ። እዛም ሄደሽ ብዙ ፕሮሰስ አለው ማለት ነው? አይ እኔ እኮ እንደኛ ሀገር ቶሎ በአንድ ቀን ምናምን ታገኝ ነው መሰለኝ። እዚህ ይመስገን። እና ለምን አትመጭም? እኔ በአንድ ቀን የማገኝ ከሆነ እኔ በዚህ ሰዓት እንዴት ስልክሽን አነሳለሁ? እኔ ስራ አልገኝ በዚህ ሰዓት አውርቼ አውቃለሁ? መቼስ አንዳንድ ጊዜ አንቺ ስራ ፈትቶኝ ነው እንዴ እኔ ጋር የምታወሪው? ጉድ ፈላ። ሴትዮ አትጀምሪ። እኔ እንደዛ አልወጣኝም። ስሚኝም አሁን እንኳን የደወልኩት እኔ ለሆነ ቁም ነገር የሆነ ነገር ላስቸግርሽ ነበረ። ምንድነው? ደህና አይደለሽ? ኧረ እኔስ ደህና ነኝ። ደህናም ነኝ ደህናም አይደለም። 50-50 ነኝ። ግማሽ ግማሽ። አዎ ግማሽ ግማሽ። እና ማለት ያው ሱቅ እንደተከራየው ታውቂያለሽ። ሱቁንም ያው እዛው ራሷ ላይ ነው የወሰድኩት ማለት ነው። አይ ያው ከመታገድ ያው አይተናነስም። ታገደ በይው
እንትን ነው። አይ የሆነ ነገር ምከፍለው አለኝና ገንዘብ ፈልጌ ነበረ። ገንዘብ ያኔ ብሩን ማለት የወረቀቱ ነው የሚታየው? ብር የኢትዮጵያ ብር። አንቺ የዱባይ ብር ስልኪልኝ እኔ የኢትዮጵያ አድርጌ የምሰጣቸው ማለት ነው። እንደዛ ካልሆነ ሊያግዱት ነው። ለቀይሬው አንቺ በስነ ስርዓት አሁን የምሬ ነው። ብር ጎሎኝ ነው። እኔ እኮ አንቺ ቀልድና እውነትሽ እኮ አልለየኛል። ጓደኛዬ ምን ላድርግ ታዲያ? እንዴት ነው ነገሩ? ቆይ ይሄ እውነቴን ነው። ከምርሽ ነው እንዴ? አንቺ ከምሬ ነው። ይሄ 100 ሺህ ብር ጎደለኝ እና ደግሞ ያው 100 ሺህ ብር ለሱቁ ብቻ ነው ወይስ ሌላ ስራ ጀምረሻል? አይ እሱስ እንደው 50 ሺህ ብርም ከሰጠሽኝ ይበቃኛል። ሌላውን ቀስ እያልኩ ከፍላታለሁ። ኦኬ። እሷ ላይ መቼ ነው ደግሞ እንደዚህ የጀመርሽው? እሷ ላይ ከሚቆይ ከአንቺ ብበደር ይሻለኛል ብዬ ነው። ኦኬ። አይ ችግር የለውም። እሺ እና 100 ሺህ ብር ነው? አይ ካለሽማ በቃ አሁን አንቺ ስራ ፈት ስለሆንሽ 50 ይበቃኛል። አይ ችግር የለውም። ለማንኛውም ግማሽ ከፍለሽ ግማሽ ደግሞ ከምትጨቃጨቂ ትራንስፈር አደርግልሻለሁ። ሙሉ ልትልኪልኝ ነው? ሌላ ለምን ላድርግ? 50 ከፍለሽ 50 ምን ልታረጊው ነው? ያው 50 ቆይ ተብለሽ ነው ወይስ እንዴት ነው? አይ እንደዛ ሳይሆን 50 ማለቴ ከሷ ላይ ትንሽ ቆይ ብዬ ነው። አንቺን ከማስቸግርሽ ማለቴ አንቺን ያው እዳ ነው አይደል? እንዴ ምን አይለቅሽ? እሱም አይለቀኝም። ግን አንቺ አሁን ስራ ስላልጀመርኩ ስትይ ጊዜ ነው እኮ ስራ ስላልጀመርሽ ያን ስራ ስትጀምሪ ምናምን ይሻለኛል ብዬ ነው። አይ ያው ከአካውንት ያለውን ላክልሻ እናደርጋለን። ችግር የለም። እና አሁን መላክ ትችያለሽ? አሁን በአንድ ሰዓት ውስጥ ነው ያለች እሷ ደግሞ እኮ ትራንስፈር ላድርግልሽ አካውንት ላክልሽ። በቃ ስለዚህ አካውንት የደላክልሽ 09 በይ እንዴ በቃ የምትልኪበት ነው 09 በይ። አይ በቃ አትልኪልኝም ማለት ነው። ታዘብኩሽ። አትጨማለቂ፣ በስነ ስርዓት አውሪ። አልኩሽ እኮ 0928 በይ። እኔ ቁጥሩን ልነግርሽ ነው። አንቺ ምን አስጨነቀሽ ነው? ወይ መላክ ካልፈለግሽ ተይው፣ ችግር የለውም። አልክም ነው የሚባለው። 0928 ቀጥ ያውን ዝም ብለሽ 30 በዚህ ላኪው 30 በቃ አሁን ስራ አለም ብለሽ ላኪው። እቺ በሽተኛ ናት እንዴ? የከለሽብኝ ነው እንዴ? አንቺ ነሽ በሽተኛ አይደለሁም። በቃ ስራ አለም ብለሽ በዚህ ላኪው። ይሄ የኮድ ቁጥሬ ነው። ሚስጥር ቁጥሬ ነው። ሞክሪው። አዎ ፍቅር ምን ነው እንደዚህ ትጃጃላለች አልሽ? በስነ ስርዓቱ ላኪ። አካውንትሽን ላክልሽ። ለማንኛውም የኔ ወድ አመሰግናለሁ ስለላክሽልኝ። ነው የሚቆጠረው 1000 ብለሽ በኢትዮጵያ ቁጥር አስገብልኝ። ፕራንክ እያረኩሽ ነበረ። ፕራንክ? አዎ ፕራንክ ዩቲዩብ ላይ ማለት ነው። እኔ እኮ ይሄ እንደ ፈረንጅ የሚሰራችሁ ነገር እኮ ነው ግራ የሚያጋባኝ። በቃ ትጫወችብኛለሽ አይደል? አይ መጫወት አይደለም፣ ይቅርታ አትጩያ። ኧረ መጮህ እራሱ ሲያንሰኝ ነው እኮ በስነ ስርዓቱ በእውነቱ የሆነ ችግሮች ምናምን ነገር እንደሄዳ ውስጥ ገብተሽ መስሎኝ። ለማንኛውም የኔ ቆንጆ አመሰግናለሁ። አሁን ፕራንክ እያረኩሽ ስለሆነ ማለት ነው። በቃ በኋላ ልደውልልሽ ማለት ነው። ኧረ ፈሪ እንዳትደውይ ድንጋይ። እሺ ይሄ ቦልኮሽ ነበር መውጣት እኔ ሆኜ ነው እንጂ ቦልኪኛ ውድ ቤተሰቦቼ እጄን እራሱ አሞኛል። እንደዚህ በእጄ ነው የቀረጽኩት ማለት ነው። እና ሰጥሻለሁ ብላኛለች።
ልትሰጠኝ ነበር። አመሰግናለሁ። በቃ ጓደኛ ማለት እንደዚህ ነው። ሰው ማለት ስትቸገሩ የሚደርስ እንጂ ሳላችሁማ ሁሉም ሳያሽቃብጥላችኋልና ውዶችዬ፣ ጓደኛ ያላሳፈረችኝም። እኔ ምን ልታረጊ ነው ምናምን ብላ ልትጮህ መስሎኝ ነበር። ምንም አላለችኝም። እግዚአብሔር ይስጣት። እወድሻለሁ። በዚህ አጋጣሚ እኔ ውድ ሌላ ጊዜ ስቸግረኝ እደውልልሻለሁ እና ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ። ባይ ባይ ውዶች፣ እየወዳችኋለሁ።